ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ማህሌት አሁን ላይ ለመርዙ ደላላው እንግዲህን ስለ ቅድስትዬ ተናግራለች ማለት ነው። ቅድስትዬን እንግዲህን ተናግራ እሱ ምንድነው ቅድስትዬ ለመርዙ ደላላው ለማጋባት ወስናለች። ብሩክን ደግሞ የራሷ ለማድረግ እንግዲህን እየጣረችና እየታገለች ተመልክተናታል። መርዙ ደላላውም እንግዲህን ቅድስትዬ ከምርሽ ነው ባሌላትም ማለት ነው። ያቺ ዳጥ የምትባል ምናምን እኮ ጓደኛ አለቻትና ከዛ በፊት ግን የሆነ ስለ ቅድስት እንግዲህን ቁንጅና ምናምን ለማህሌት ሲነግራት ማህሌትም ተሳስታ መሆን አለበት እውነት ቅድስት ቆንጆ ነች እንዴ ያለች እንግዲህን ስትነግረው እንዴ አዎ ቅድስትዬ እኮ በጣም ልቅም ያለች እኮ ቆንጅዬ ልጅ ነች፣ ዳጥ የምትባል ጓደኛ አለቻት፣ ባላላት ምናምን እያለች የነበረ ሲል የምን ባል ምንም ባል የላትም አውቃ ነው ምናምን ትለዋለች። ከምርሽ ነው? ከምሬ ነው ባሌላት ምናምን ትለዋለች ማለት ነው። እና እንደዛ ስትለው መቼም ለዚህ ኮሚሽን የለውም አይደለ? ምን መሰለሽ ይኸውልሽ መርዙ ደላላው ያለ ኮሚሽን ሰራልኝ ምናምን ብለሽ ሌላ ሰው ጋር ልታወሪ ትችያለሽ። የዛን ጊዜ ደግሞ መርዙ ደላላው እንጀራችንን ገበያችንን እየዘጋብን ነው ብለው ጠብ ያነሱብኛል። ደላላ ደግሞ እንግዲህን አንዴ ጠብ ተያዘ አንዴ ቂም ተያዘ መቼም ቢሆን አይረሳም ሲልም እንግዲህን ይነግራታል ማለት ነው። እና እንደዛ ሲላትም እንግዲህ ከምርሽ ቅድስትዬ ካላገባችማ ባል ከሌላትማ 17 ልጅ ነው መወልድላት ይላል። እንዴ 17 ልጅ መወልድ ምን ልታደርገው እንዴ? አስበሽዋል? በአዲስ አበባ ክፍለ ከተማ እበትናቸውና ከዛ የቤትና የመሬት ሁሉ ነገር እኔ ጋር ይመጣል፣ ከዛ ወዳ ህይወቴ ተሳካልኝ ማለት ነው በማለትም ይነግራታል ማለት ነው። የደላላ ነገር እንግዲህ እንደዛ ሲላት እንግዲህ ይኸውልሽ ምንም ነገር ቢሆንም ግን ያለ ኮሚሽን የሚሆን ነገር የለም ሲል ችግር የለውም ተቀብዬ ከፍልሃለሁ ትላለች ማለት ነው። ተቀብለሽም ሆነ ሰርተሽም ሆነ እንግዲህ እኔ ኮሚሽን እጅ ላይ እንዲገባ ብቻ ነው የምፈልገው ትለዋለች። እና ቅድስትዬን እንግዲህ ከፈለካት እኛ እንድታገባት እድሉን እናመቻችልሃለን በማለትም ትነግረዋለች። መርዙ ደላላውም ገና ዛሬ ትልቅ ሰው እኔ ጋር ነው የደወለው፣ አንቺ በጣም መልካም ሰው ነሽ አለ። እና እንደዛም እያለ እንግዲህ ይነግራታል ማለት ነው። እና ዝና ሆለ እንግዲህ እችን የታገተችው ልጅ ምንድን ይላታል? በጣም ቆንጆ ነሽ አንቺ፣ ይሄንን ቁንጅናሽን አይቼው አላቅም ነበረ፣ ለካ ቆንጆ ነሽ ይላታል። ይኸውልሽ ለምንድን እስከ ዛሬ እንዳላገባሁሽ ታውቂያለሽ? ስላልፈለግኩኝ አለችው። አይስስ ስላልፈለግሽ አይደለም፣ እኔ ያቺ ሉላ የምትባለው በህይወት ስላለች ነው ሲላትም እንግዲህን አባቴ ሁልጊዜ ይመታኝ ነበረ ትለዋለች። ለምን? ምክንያት በጎች ነበሩን፣ በጎች ሁሌ ይጮሁ ነበረ። ከዛም አንድ ቀን ከእናቶቻቸው ጋር አብረው ይጫወቱ ብዬ ለቀኳቸው። ግልገሎቹ ለብቻቸው፣ ትልልቆቹ ደግሞ ለብቻቸው ነበር የሚደረጉት። እና ስትልም እንግዲህን እና እነዛ ግልገሎቹን እንግዲህን ለቀቂያቸው ከበጎቹ ጋር እንትን እያሉ ሲል ዝና በመካከል ይገባና አንቺ ጥሩ ሰው ስትሆኚ መልካም ሰው መሆን አለብሽ ብለው መሆን የሌለብሽን ነገሮች እንድትሆኝ ያስገድዱሻል ምናምን እያለም እንግዲህን በጣም መልካም ሰው ሆኖ እዚህ ጋር እያወራ ነበረ። እናም እንደዛ ሲላትም እንግዲህን እነዛ ግልገሎች አንደኛዋን ጨቅላ ቀበሮ ይበላታል ሲልም መጀመሪያ በግልገሎቹን ከመልቀቀሽ በፊት ቀበሮዋን መግደል ነበረብሽ፣ አንገቷን እንቅ አርገሽ ሴጥ ማድረግ ነበረብሽ ይላታል። እናም አባቴ ከዛ ከቤት አባረረኝ። አይ አባትሽ ትክክል ናቸው፣ ማባረር የለባቸውም፣ 40 ጊዜ ነበር መግረፍ ያለባቸው ይላታል። እናም እንደዛ ሲላትም እንግዲህን እያወሩም እያለ እስቲ ወድሃለሁ በይኝ ይላታል። ምን? እወድሃለሁ በይኝ ይላታል። አንተ ጤነኛ ተመስለኝ ነበረ ሲልም እንግዲህን ዝና ይስቃል። እንዴት ጤነኛ ልሆን እችላለሁኝ? የ80 ሚስቴን እኮ ተነጥቄ የተቀመጥኩ ሰው ነኝ። እንዴት ያን ሁሉ ሰው እንደዛ ስታደርግ የ80 ሚስትን ተነጥቀህ እንዴት ዝም አልካቸው ስትልም ዝም አላልኳቸውም ይላታል። እና ታዲያ ምንድን ነው ሲልም ጊዜና እንግዲህን ቦታ እያመቻቸውኝ እንደሆነ ይነግራታል። ከዛ ወዳ ትገደላለች። ከዛ አንቺ ሚስቴ ትሆኛለሽ፣ አልጋም ይቀየርልሻል፣ ፍራሽም ይገዛልሻል እና ደልቀቅ ብለሽ ትኖሪያለሽ። ግን ከቤት መውጣት እንደማይቻል ይነግራታል።
እሷም አማራጭ ስለሌላት እሺ ትላለች። ዝና አሁን ላይ መድብል ጋር ደውሎ እንግዲህን እንዴት ናችሁ ባልደረባዎቻችን እንዴት ናቸው ሲልም ማልበል ስልኩ አዲስ ነው ይላል መድብል ማለት ነው። አይ እንደነገርኩህ ባልደረቦቻችንን እንዴት ናቸው ለማለት ነው ምናምን ሲልም እንግዲህን ዝና ምን ፈልገህ ደወልክ? ይኸውልህ እኛ ከእናንተ ወንድማችንን ነበር የምንፈልገው፣ ወንድማችንን አገኝተናል። ከእንግዲህም በኋላ እንዳደርሱብን አንደርስባችሁም ይለዋል። እሱም እንግዲህ አይ ጀግናው ተረጋጋ፣ እኔ እንደነገርኩ አሁንም ቢሆንም እነሱን ደህንነት ለመጠየቅ ነው እና ሌሎች ነገሮችን ደግሞ እንግዲህን አዋርዳችሁናል፣ ሀብታችንን፣ ክብራችንን፣ ሁሉን ነገር ነጥቃችሁናል ሲልም እንግዲህን ይነግረዋል። አላርፍ ካላችሁ የምትሰሩትን ስራ በሙሉ ለፌዴራል መንግስት ነው የምንናገረው ሲልም አይ ካዋጣችሁ በርቱ ይላል። እመኔ ዝና ደንግጠሃል ይለዋል። አልደነገጥኩም፣ ችግር የለውም ሄድና ተናገር ይለዋል ማለት ነው። እናም እንደዛ ሲለው እንግዲህን አርፋችሁ ብትቀመጡ ይሻላችኋል ይለዋል መድብል። ተረጋጋ አንበሳው ሲል አንበስነታችንንማ በተግባር እኮ አሳየናችሁ፣ አሁንም አላርፍ ካላችሁ የጀመርነውን እንጨርሰዋለን በማለትም እንግዲህን ይነግረዋል ማለት ነው። በነገራችን ላይ አሁን እዚህ ጋር እነ መድብልን እየተጋፈጠ ያለው ዝና ብቻ ነው። ምክንያቱም በፊት እንግዲህ ካሌብ ሞሴሳ ነበረ እያገዘው ያለው። ካሌብ ሞሴሳውን ደግሞ እየተመለከት ነው ወደ ውጭ ሀገር ብሎ ራሱን አግልሏል። ስለዚህ አሁን የምሳሌ ድራማ እንግዲህን መጨረሻው እየደረሰ ይመስለኛል። እንግዲህ ቅድስትዬና ብሩክ ደግሞ ተጋብተው ማየት ነውና የምንፈልገው እንግዲህ አንደኛ እነሱን ሰርግ እንበላለን እና ደግሞ መድብል እንግዲህን ኤፍራታን እንግዲህ መርጧል ይመስለኛል። እንግዲህ መቼም እንኳን አልተውሽም ምናምን እያላት ነበረ። እናም እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።